ሰላም ዛሬ ደግሞ ባለፈው ቃል በገባነው መሰረት በጥንቸል እንዲሁም በጣታችን እያደረግን መደመር ነው የምንማረው። ከባለፈው በቀጠለ ባለፈው በደንብ እንደተለማመድን ተስፋ እናደርጋለን። በአሁኑ ደግሞ በደንብ ተለማምደን መደመር በጣም በቀላሉ እንማራለን ማለት ነው። ስለዚህ ከዛ በፊት ምልክቶቹን እንማር። ይሄ የምን ምልክት ነው? የመደመር ምልክት ነው ማለት ነው። ይሄ ደግሞ የእኩል ይሆናል ምልክት ነው። ስለዚህ እስቲ ወደ ፋርም እንሂድ ወይ ደግሞ ወደ እርሻ ቦታ ስንሄድ ብዙ ጥንቸሎች አሉን። በእነሱ ጥንቸሎች እየቆጠርን እንማራለን። እሺ አሁን የመጀመሪያውን ጥያቄያችንን ስንሰራ ስንት ጥንቸል አለን እዚህ ጋር? አንድ። ከዛን ሲደመር ሌላ አንድ ጥንቸል መታለች። ስለዚህ አንድ ሲደመር ሌላ አንድ ጥንቸል እኩል ይሆናል ስንት ይሆናል? አንድ ሁለት ጥንቸል። ስለዚህ አንድ ሲደመር አንድ ስንት ነው? ሁለት ነው ማለት ነው። እስቲ ደግሞ አሁን በጣታችንን ሞክረው። እስቲ አንድ ጣታችንን በግራ በኩል ያለውን እናውጣ። አሁንም በቀኝ ያለውን አንድ ጣታችንን እናውጣ። ስንት ሆነ? አንድ ሁለት ጣታችን አይደለ? ስለዚህ አንድ ሲደመር አንድ ስንት ነው? ሁለት ነው። በመቀጠል እሺ ቀጣይ ደግሞ እስቲ አሁን ስንት ጥንቸሎች አሉን? ሁለት። ሲደመር ሌላ አንድ ጥንቸል እንጨምራለን። እስቲ ሁለት ሲደመር አንድ ስንት ጥንቸል ሆነልን? አንድ ሁለት ሶስት ጥንቸል። ስለዚህ ሁለት ሲደመር አንድ ስንት ነው? ሶስት ነው ማለት ነው። እስቲ አሁን ደግሞ በጣታችን እስቲ ሁለት ጣታችንን እናውጣ። እሺ አሁን ደግሞ አንድ ጣታችንን እንጨምር። ስለዚህ አብረን እንቁጠር። አንድ ሁለት ሶስት። ስለዚህ ሁለት ሲደመር አንድ ሶስት ነው ማለት ነው። ቀጣይ ሶስት። እስቲ ሶስት ጥንቸል ደግሞ ይኑረን። ሶስት ጥንቸል አለችን እዚህ ጋር። ሶስት ጥንቸል ሲደመር አንድ ጥንቸል ተጨመረልን። ስለዚህ ሶስት ጥንቸል ሲደመር አንድ ጥንቸል እኩል ይሆናል ስንት ጥንቸል ሆነ? አራት ጥንቸል ሆነ። ስለዚህ ሶስት ሲደመር አንድ አራት ነው ማለት ነው። እስቲ አሁን ደግሞ በጣታችን ሞክር። ሶስት ጣታችን እናውጣ። እሺ ከዛን ጣታችን እናውጣ። እሺ አሁን ሶስት ሲደመር አንድ ስንት ነው? አራት ነው ማለት ነው። በጣም አሪፍ። ስለዚህ አሁን መደመርን በደንብ እየተለማመድን ነው ማለት ነው። በቀጣይ ደግሞ ከመደመር በተለየ ተረትና ሙዚቃዎችን ይዘን እንመጣለን። ቀጣይ ደግሞ መቀነስ እንዲሁም የተለያዩ ሂሳቦችን አብረን እንማራለን። ለአንደኛ ክፍል የሚሆኑ ወላጆች ይህንን ከፍታ